ሰላም ውድ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ ሞቅ ባለ ድምጽ ነው የመጣሁት። ምክንያቱም አሪፍ ኮኪስ ልሰራ ነው። ፋሚሊዎቼ የሚወዱትን ኮኪስ ነው የምሰራው ዛሬ። የምሰራው በዘይት ብቻ የሚቦካ ኮኪስ ነው። ስኳር ነው ሳህኔ ውስጥ ያለው ስኳር ነው። ስኳር፣ ቀረፋና ቫኒላ ዱቄት፣ ዘይት በመጠቀም የምናደርገው ሂደት አብረን እንደመሄድ ወይም ደግሞ አብረን እንደመከታተል የዛሬውን ቪዲዮ እንግዲህ ተከታተሉኝ እላለሁ። አሁንም ማደርገው እንትን ነው ቀረፋ አደርጋለሁ። ትንሽ ቀረፋ ከዛው ጋር ቫኒላ ያለኝ ቫኒላን ይፈሳሹን ያለኝ እንትን አልቆብኝ ነው። ይሄ ዱቄቱ ነው የሚባለው አልቆብኝ ነው የሚበተነው ማለት ነው። ያ ሁለቱን አድርጋለሁ። ከዛ ትንሽ ቫኒላ አደርጋለሁ። እርሾ፣ ቤኪንግ ፓውደር እና ምንም አይጨመርም። በቃ ያው ሶስቱን ከዛ ይሄው ትንሽ ዘይት አደረኩኝ። ካሜራ ስለያዝኩ ስለማይመቸኝ ነው ምን ያህል እንደማደርግ ማላሳያችሁ፣ ግን እናንተ እንደምትሰሩት ማድረግ ትችላላችሁ ማለት ነው። እንግዲህ እንደ ፍላጎታችሁ መጠቀም ትችላላችሁ። ይሄው ዘይት ብቻ ነው የምታደርጉት። ከዛ እንደዚህ በደንብ ታዋህዱታላችሁ ማለት ነው። ያው በደንብ ስኳሩ እንትን እንድልላችሁ በኔ በእጅ ማዋህደው ማንኪያ ምናምን ሲሆን ስኳር ስለሆነ ዘይት ስለሆነ እንትን አይልም ቶሎ አያማማው። እንቁላል ምናምን ሲሆን ግን ያኛው እንደ ውሃ ነገር ስለሆነ ቶሎ ቅጠን ስለሚል፣ ይሄ ግን ዘይቱ ትንሽ እንትን ይላልና ጭቃም ፈሳሽም ዘይት መጠቀም ትችላላችሁ፣ ችግር የለም። ጭቃ ስል አቅልጣችሁት ከዛ ይሄ ኦችጌ ምናምን እኔ ምንም አልጠቀምም። በዘይት በስኳር በቀረፋና በቫኒላ ብቻ ነው የምሰራው። በጣም ነው የሚጣፍጠው። ስኳሩን ይሄን ያህል ከማሞን ይበቃናል። ዱቄቴ ልጨምርና ደግሞ ልመለስ። ያው ያኔ እንደዚህ ሆኗል ማለት ነው። ግን እንትን ብሏል፣ ዘይት በዝቶበታል። ዱቄት እንጨምራለን። ይሄ ሊሆን ይችላል እንደፈለጋችሁ፣ ዘይት የበዛበት ከፈለጋችሁ ሊሆን ይችላል። ግን ፓትራ ውስጥ ከገባ በኋላ ሲወጣ ወይም ደግሞ ትንሽ አስገብተን ስናስወጣው ፍርክስክስ ይላል። እንደ ኮኪስ ትሪ ላይ ማስቀመጥ አንችልም። ለሰውም ለራሳችንም እንደዚህ አሁን ቴብል ላይ ሱፍራ ላይ ምናምን ማስቀመጥ አንችልም። ፍርክስክስ ያለ ነው የሚሆነው ማለት ነው። ትንሽ ያዝ የሚያደርግ ካልሆነ ዱቄት ልጨምርበትና አሁንም ከዛ አሪፍ ይሆናል ብዬ ሳስብ በምን አይነት እንደማቦካኔ ደግሞ አሳያችኋለሁ ማለት ነው። አብራችሁኝ ይሄው ትንሽ ነው ብዬ ዘይቱ ሲበዛብኝ ብዙ አደረኩት። ይሄው አያችሁት እንደዚህ ሲሆን አሪፍ ሆኗል ማለት ነው። ምክንያቱም ይሄ ምን መሆን የለበትም መሰላችሁ፣ ይሄ በጣም እንዲያዝ ስናደርገው ዘይቱ እጃችን ላይ ምናምን መሆን የለበትም። ተረዳችሁኛ? ለዛ ነው እንደዚህ የማደርገው። ድርቅ ሲል ምክንያቱም ኮኪስ መሆን አለበት እንጂ ዘይት ብቻ አድርገነው ከዛ በኋላ ወትሮ ውስጥ አስገብታችሁ ስታወጡት በቃ ዴፊኒትሊ ፍርፍር ያለ ነው የሚሆነው። ምንም በቃ ዱቄት በሉት የሚሆነው በቃ ይሄ በቃ እንደዚህ ቀረፋ ደግሞ የተፈጨ አድርጉበት። በቃ ሽታው እንዴት ደስ እንደሚል በቃ እንደዚህ እንዳለ ማለት በሊጥነቱ ራሱ ብሉኝ ይላል። ወላሂ እያጋነንኩ አይደለም እኔ በቃ ይሄ ኩሬባት ነው። ብዙዎቻችን እናውቀዋለን፣ ግን እኔ በቃ በጣም የምወደው ኮኪስ በጣም ደስ የሚለኝ ውጪ ላይ ራሱ ብንል እንደ ኩሬባት ራሱ ብንል እንደዚህ አሁንም ኖርማል ኮኪስ ነው የሚመስለው። ያንዱም ጣፋጭ ይበዛበታል ያውጩ ማለት ነው። ብቻ በቃ ደስ ይላል። ይሄ ፓትራይ ላይ ልደርደር ታድሬ ስጨርስ ካሚንግ እመለሳለሁ ማለት ነው። ይሄው አሪፍ አድርጌ ሰርቻለሁ። የሰራሁትኝ በሃይላንድና በላስቲክ እንዴት በሃይላንድና በላስቲክ ይሄ እጅ ላይ እንደዚህ ልጥፍ ጥፍ የሚለው አይሆንም።
ፍርክሽክሽ ይላል ማለት ነው። ሶ እንደዚህ አሪፍ አድርጌ ደርድሬዋለሁ። አሁን ሁለተኛውን ስሰራ ብዙ ዱቄት ስለቀረኝ ፓትራው የሚችለው ይሄኛውን ብቻ ስለሆነ ዱቄቱን እንትን አድርጌ በእጅ እንደዚህ ዲዛይን ለማውጣት ምናምን እሺ አይልም። ምክንያቱም በዘይት የተቦካ ስለሆነ በአንዴ ሁሉም ፍርክሽክሽ ይላል ማለት ነው። ስለዚህ ይሄኛውን ላስገባውና ከ10 እስከ 15 ባለው ደቂቃ ውስጥ ይወጣል። ኃይል ካለው ደግሞ እንትናችሁ እስከዛም ላይ ፈጅ ይችላል። ምክንያቱም ዘይት ስለሆነ ቶሎ እንደ ብስኩትና እንደ ኬክ ሰዓት አይፈጅም። ስለዚህ ይሄኛውን ላስገባና ቀጣዩን ደግሞ ይዤላችሁ እመጣለሁ። ይሄው ቤተሰቦቼ እንግዲህ አሪፍ አድርጌዋለሁ። እኔ መቅላት ትንሽ እንዲቀላ ነው እንጂ በጣም ቀላ እንዲል አልፈለኩም። ሶ እዩት። ይሄንን ለቡና ቁርስ ላቀርበው ነው አሁን። ከዛ ቅድም ያሳየኋችኋለሁ አይሰራና ከተበቃ ቡና ስታፈሉ ከሻይ ጋር አሁን ክረምት አለ። ሶ ለልጆቻችሁ እንደዚህ ያረጋችሁ መስጠት ትችላላችሁ። እንግዳ ሲመጣባችሁ እንደዛ ማድረግ ትችላላችሁ። ለቡና ቁርስ ለፈለጋችሁ ሰዓት እንግዳም ሲመጣ ለምንም ለመክሰስም በየትኛውም አይነት ሰዓት ማቅረብ ትችላላችሁ ማለት ነው። በጣም ነው የምትወዱት፣ በጣም ነው የሚጣፍጠው። በቃ እንጃ ጣዕሙ ታውኝ አልኳችሁ። አንዳውጋችን ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁም የሰብስክራይብ የሚለውን ተጫኑልን። እንድንሰራላችሁ የምትፈልጉት ምግብ ካለ ንገሩኝ። እኔ ማልሰራላችሁ ነገር የለም። ሀሳብና አስተያየት ካለ ኮሜንት ላይ፣ ከወደዳችሁትም ከጠላችሁትም ኮሜንት ላይ ይሄን አስተካክሉ፣ ይሄን እንደዚህ አድርጉ በሉኝ። ችግር የለም፣ እኔ እቀበላለሁ። ባይ